ሰሞኑን በነበረው የዱባው ጦርነት ዛሬ ወደ እርቅ ማዕድ እየመጡ እንደሆነ መረጃዎች እየወጡ ነው። ውድና የተከበራችሁ የቲቪ ቻናል ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ ይዘንላችሁ የመጣ ነው አሁን በኢትዮጵያ ከሌሊቱ 6 ሰዓት በዱባይ 11 ሰዓት በሳዑዲ አረቢያ 6 ሰዓት ተኩል እየተካሄደ ያለው እንግዲህ እንደምታውቁት ሁላችንም ሰሞኑን ስለ ሙኒትና ስለ ጆከር ጦርነትና ረገጣ ሁላችንም የምናውቀው ነገር ነውና ዛሬ ግን በዮኒ ማኛ ቤት በቲክቶክ 15,000 ሰው በላይ እየተከታተላቸው እንዲታረቁ ጥረት እየተደረገ ነው። እንዳያመልጣችሁ። በዚህም ተጨማሪ ደግሞ አንታረቅም በማለት ሁሉም የራሳቸውን ነጥብ እያነሱ እየተከራከሩ ነው ማለት ነው። እንደዛም በዘረጭ ሲሉ እንደዛ ሲሰዳደቡ እንደዛ ሲዘራጣጠጡ እንግዲህ ዛሬ እንደዚህ ሊታረቁ ይሄን ያህል ቤተሰብ ድረስ ተወርዶ ልጅ ድረስ ተወርዶ መሰዳደብ ይህ ነገር ግን በጣም የሚደብር ነገር ነው። እና እንግዲህ ዛሬ ሁለቱም ለመታረቅ መጥተዋል ማለት ነው። በጣም ነው የሚገርመው። እኔ እንዳሰዳደባቸው መቼም የሚታረቁና ሰላም ይወርዳል መሰለኝም ነበረ፣ ግን እንደዛ ሳይሆን ሊታረቁ ነው ማለት ነው። እንደውም አንዳንድ ጭምጭምታ ሲሰማ ጆከር ከሙኒት አስታርቁኝ የሚል በውስጥ ሽምግልና ሌላ ከልኮ ነው የሚባልም ነገር አለ። እና ቤተሰቦች እንግዲህ ሙኒትም በተቀያየሙበት ነገር እና እኔ አንተን ይሄን ልልህ የቻልኩት በዚህ ምክንያት ነው ላለችበት ጉዳይ ጆከርም ደግሞ እንደዛው እኔም ይሄን ያልኩሽ ቤተሰብሽን የረገጥኩት ልጅሽን የረገጥኩት በይህ ምክንያት ነው ብይ ብሎ ሁለቱም የየራሳቸውን ሀሳብና ችግር እየገለጹ ነው ማለት ነው። ነገር ግን እስካሁን የሚስማሙበት ነጥብ ላይ አልደረሱም። ሁለቱም ራስ ወዳጅ ናቸው። ይቅርታ ካልጠየቀች አልታረቅም፣ እሱም ይቅርታ ካልጠየቀኝ አልታረቅም የሚባል አባዜ ላይ ናቸው። በዛም ደግሞ በተጨማሪ መኩ እንግዲህ መኩ ታውታላችሁ፣ አሜሪካ ነዋሪ የሆነው መኩ እሱም በመሀል ገብቶ እርቅ ለማውረድ ጥረት እያደረገ ነው። በዛም የኒ ማኛም አለ። እንደውም ደግሞ ሰይድ ወረባቦ እንደምታውቁት እንግዲህ ካሁን በፊት በአንድ እህታችን ሀና በተባለች ከሳዑዲ አረቢያ ጅዳ ተነስታ በኢትዮጵያ ተመልሳ ሄዳ ኢቃማ ለማምጣት መንገድ ላይ ወይም የመንና ሳዑዲ ድንበር ላይ ራጎ በሚባል ቦታ ላይ ቀርታ የነበረች እህታችን ከሞተች በሁለት ወሯ በኋላ አለች የሚባል ወሬ እየመጣ ነው ተብሎ አንዳንድ ያልተረጋገጡ መረጃዎች እየወጡ በነበረ ሰዓት በዛ ምክንያት ወደ ሚዲያ ነገሯ ገርሽቶ ከደላሎች ጋር እየነበረ ግብ ነበረ ማለት ነው። እና ሆኖም ሀላሀና መፍትሄ ሳይገኝ ከዛም አልፎ ደግሞ እነ ሰኢድ ወረባቦ ከዱባይ የተባረሩበት ነገር ነበር። እሱም እነ ሰኢድ ወረባቦ በዋና ነገሩን በሚዲያ ወደ የመን እየደወሉ በጣም ተገቢ ያልሆኑ ንግግሮችን እየተናገሩ በአደባባይ ነገሮች በጣም እንዲጋጋሉ እያደረጉ ከነበሩት ሰዎች መካከል አንዱ ሰኢድ ወረባቦ ነበረ። ከዛም የተነሳ የዱባይ መንግስት ሰኢድ ወረባቦን በ5 ቀን ውስጥ ከአገሬ ውጣ በሚል በ5 ቀን ውስጥ አመቻችቶ ዱባይ ኢማራትን እንዲለቃ ተደርጓል ማለት ነው። እና ይህ ነገር በተፈጸመበት ሰዓት እንግዲህ ሙኒት ከጎኑ ሆና በቻለችው ነገር በፕሮሰስ በተለያዩ በገንዘብ እርዳታ ወደ 10,000 ሪያል አውጥታ እንግዲህ ወደ ሀገር እንደቆረጠችለት ግልጽ የሆነ ነገር ባይኖርም ወደ ኢትዮጵያ ይገባል ተብሎ ሲጠበቅ የነበረው ሰኢድ ወረባቦ በሙኒት ድጋፍ 10,000 ሪያል ከፍላ ወደ ካናዳ ወደ ካናዳ ሳይሆን ወደ ኡጋንዳ መሰለኝና ወደዛ ትኬት ቆርጣ ልካው ከዱባይ ወጥቷል ማለት ነውና ዛሬ ሰኢድ ወረባቦ ሙኒት በእኔ ላይ ቅሬታ አቅርባለች በሚል አብሮ ከጆከር ጋር ታራቂ ሆኖ መጥቷል።
እንግዲህ በጆከርም የተቀየመችው በሰይድ ወረባቦ ቤት የሆነ ገጣሚ ልጅ አለ አገሬ የሚል ልጅ እሱ ምንድነው አዝማሪ እየዘመረ በተሰጠው ግጥም አሰድበኸኛል። እሱም ደግሞ ሰርጀሪ በሚል ነበረና ሰይድ ወረባቦም እኔ አውቄ አይደለም ያንቺን ሰርጀሪ መሰራት ሳልሰማ በፊት ነው ሌላ ሰው መስሎ ነበር ግጥሞ የተገጠመው ላንቺ አልመሰለኝም እና ነው በሚለው ይቅርታ እንድታደርግለት ጠይቋል ማለት ነው። እና ነገሮች እንደዚህ እየተካሄዱ ነው። እስካሁን ሰላም አልወረደም። ቀጥታ ስርጭት ቢሆን ማኛ ቤት ከ15,000 ሰው በላይ እየተከታተለ ነው። እናንተም እንዳያመልጣችሁ ነው፣ ተከታተሉ። ጭራሹን አብራ እንድናየው አስተያየት ሀሳባችሁን ስጡ ማለት ነው። እንግዲህ አዲስ ነገር ካለና ከታረቁ በአዲስ ቪዲዮ እንመጣለን። ካልታረቁም ደግሞ እንግዲህ የራሳቸው ጉዳይ፣ እኛ ምን ቀረብን በሚለው እንደዛ ብለን እንቆጠዋለን ማለት ነው። እና ጋይስ አብራችን ስለነበራችሁ እናመሰግናለን። እስከዛው ድረስ መልካም ቆይታ ይሆንላችሁ።